بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ወንድሞቼና እህቶቼ እስቲ ስለ ጠቅላላ ቁርአን ሙዕጂዛው እናያለን ማለት ነው። ቁርአን ምን እንደሚመስል አጀበል ለአምሪ القرآن አሉ። ቁርአን የማያልቅ አጃኢብ አለው አሉ። በመጀመሪያ ደረጃ ነዘለ ጅብሪሉ بالقرآن ጅብሪል የተባለ መላእክት ማለት ነው። ይህን ቁርአን ይዞ ነው የወረደው። فأصبح جبريل أفضل الملائكة በዚህ ምክንያት ማለት ነው ጅብሪል የመላእክቶች የበላጭ መላእክት ሆኖ ነው የተመረጠው። ታዲያ ነዘለ القرآن على سيدنا محمد صلى الله عليه وسلم ይህ ቁርአን የወረደው በነብያችን በሐቢባችን በሰይዳችን ነብይ መሐመድ አለይሂ ሰላቱ ወሰለም ላይ ነው የወረደው። ስለዚህ ነብይ መሐመድ ምን ሆኑ ፈሳረ ሰይዱል ኸልቅ ለሰው ልጅ የተባለ ፍጡር ሁሉ የበላጭ ፍጡር ሆኖ ነው የተገኘው ማለት ነው። وجاء القرآن في شهر رمضان قرآن የመጣው ረመዳን በተባለችው ወር አላህ ያድርሰንና በዛ ወር ነው የመጣችው ማለት ነው። فاصبح رمضان خير الشهر ስለዚህ ረመዳን ማለት ነው ከሁሉም 12 ወራት ውስጥ የበላጭ ሆናን የተገኘችው። ሌላ ደግሞ ነዘለ القرآن في ليلة القدر ቁርአን የወረደው ليلة القدر በተባለችው ሌሊት ነው የወረደው። ማስረጃችን ደግሞ አላህ Subhanahu Wa Ta'ala ጀለ ጀላሉሁ ምን ይላል ቁርአን ውስጥ بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أنزلناه في ليلة القدر ብሎ ነው የተናገረው አላህ Subhanahu Wa Ta'ala። ስለዚህ ليلة القدر ምን ሆነች فأصبحت خير من ألف شهر ليلة القدر በዚህ ምክንያት ማለት ነው ከአንድ ሺህ ወር በላይ እሷ ውስጥ የሚሰራው ኸይር በጎ ነገር እንደዛ ሆኖ ነው የሚጻፈው አሉ አላህ ዘንድ። አላህ ተምረን ከሚያስተምሩት ያርገን። ወልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላህ